እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። ከክርስቶስ ጋር መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና ይሰጥ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ አንድ ነገር ግን እርግጠኛ እንሆን እግዚአብሔር አብሯችን ይወጣል። ሀብታችንን የምንለውጥበት የምንገዛበት ፋታ እስክናጣ ድረስ የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛት መውጣት መሸጥም ሀብታችንን መቀየርም እስከማንችል ድረስ በሚፈትነን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ ይህን ስሙ ወገኖች። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ግንስ ብርቱዎች ከሆን ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቅ። እንዳማረር አይደል የፈለከው? እኔ አመሰግናለሁ። የሰፋው ዓለም እንዲጠበኝ አይደል የፈለከው? በእግዚአብሔር ልብ ውስጥ ይሰፋኛል። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? ሁላችሁም ሲጨንቃችሁ እንዲበሉ እግዚኦ አምላኬ ኢየሱስ ክርስቶስ ወይም እንዲበሉ በአማርኛ ለእናንተ አቅም ይሁን ጌታዬ ኢየሱስ ክርስቶስ ወይ ማረኝ በሉ። ታችሁ ድገሙት። ጌታዬ ኢየሱስ ክርስቶስ ወይ ማረኝ ጨምሩ። ሌላ ጸሎት ለመጸለይ አቅም ቃታችሁ ምንድነው የምትሏል? ጌታዬ ኢየሱስ ክርስቶስ ወይ። አሁን ስንደነግጥ ትልቅ ጸሎት ለመጸለይ አቅም እናጣለን። ልባችን ይሸበራል፣ ትጥቃችን ይፈታል፣ አንደበታችን ይታሰራል። የዚህን ጊዜ ምን እንበል? በሉ በአንድ ድምፅላችሁ ጨምሩ። ድምፅ ጨምሩ፣ በጨምሩ። ጌታዬ ኢየሱስ ክርስቶስ ሆይ በሉ፣ ማረኝ በሉ። እንደዚህ ስትሉ ምንም አይነት መከራ ይቆምላል። ምንም አይነት መከራ ሴቶችም ምጥ ሲይዛችሁ እንዲያበሉ ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ቀጥሎ ደግሞ ስለ ድንግል ማርያም ብለህ ማረኝ በሉ እንጂ ስለ ድንግል ማርያም ብለህ ማረኝ በሉ። ይሄ ስም ብርሃን ነው፣ አካሉ ብርሃን ነው፣ ስሙ ብርሃን ነው፣ ስጋው ብርሃን ነው፣ ደሙ ብርሃን ነው። የእሱ አካሉ ተዋሕዶ ሁሉ ብርሃን ነው። ሃይማኖቱ ብርሃን ነው፣ ወንጌሉ ብርሃን ነው። ቤተ ክርስቲያኑ ብሪት ናት፣ እናቱ ብርሃን ናት፣ ብሪት ናት። ነቢያቱ የእሱ ነቢያት ብርሃን ናቸው፣ የእሱ ሐዋርያት ብርሃን ናቸው። የእሱ ቃል ብርሃን ነው። የእሱ መላእክት ብርሃን ናቸው፣ የእሱ ካህናት ብርሃን ናቸው፣ የእሱ ዲያቆናት ብርሃን ናቸው፣ የእሱ መነኮሳት ብርሃን ናቸው፣ የእሱ ምዕመናንም ብርሃን ናቸው። የብርሃን ልጆች ያደረገን እግዚአብሔር የተመሰገነ ይሁን። ሁላችሁም የማን ልጆች ናችሁ? አንድ ጊዜ የብርሃን ልጆች በሉ። የማን ልጆች ናችሁ? የብርሃን ልጅ ምንድነው? ቆይ አንድ ነገር ጠይቃችሁ። የሰው ልጅ ምንድነው? ሰው በሉ። ሰው በሉ እንጂ የዛፍ ልጅ፣ የአውሬ ልጅ፣ የበግ ልጅ፣ የከብት ልጅ፣ የፍየል ልጅ፣ የብርሃን ልጅ ሁላችን ፈጣሪያችን ክርስቶስ ብርሃን ስለሆነ እኛ የማን ልጆች ነን? በዚህ ደስ ሊላችሁ ይገባል። እውነቴን ነው የምነግራችሁ።
ሁላችንም የብርሃን ልጆች ነን። ይሄ ደስ ሊላችሁ ይገባል። እናት አባቶቻችን በሞት ይለወጣሉ፣ ክርስቶስ ግን የማይጠፋ ብርሃን ነው። አንዳንድ ሰዎች የላችሁ ልትዝናኑ ወጣችሁ አሳማ ሆናችሁ የምትመለሱ ማለት ነው። አላችሁ ውስጥ ማለት ነው። ሰው ሆናችሁ ወጣችሁ አውሬ ሆናችሁ የምትመለሱ ይሄ እኮ ነው በእውነቱ ማለት ነው። አሁን እዚህ ውስጥ አብዛኛው ሰው በዕለተ እሑድ እዚህ ቢጫ ወንበር ዘርግታችሁ ስትጠጡ የምትውሉ ይህ ሆዳምነት አይደለም? እውነቴን እኮ ነው። ለሆድ ምን ያህል መቸኮል ነውር እኮ ነው። ጾምን መጥላት፣ በጾም ጊዜ ስጋ ቤት ከፍታችሁ መብላት ተነግራችሁ አሰሙ። በጣም እኮ የሚያስቸግር ሰው በጾሙ ስጋ ቤት አትክፈቱ፣ ስጋ አትብሉ። ኧረ ምን በጾሙ ስጋ ተበላላችሁ። ዛሬ የእናንተን ስጋ የሚቆራረጥ ጦርነት መጣ፣ ሰይፍ መጣ። ተነግሮ አለመስማትን የመሰለ ችግር አለን። እኔ እንግዲህ እዚህ ነግሬያቸዋለሁ። መከልከልም ስልጣኔ ነው። አልገጽታችሁም ግን ስለምታሳዝኑ። ግን የምነግራችሁ ነገር ከዛሬ ጀምሮ በማርያም አላችሁ፣ በእግዚአብሔር አላችሁ። ያ ግዝት እንዳይሆንባችሁ እኔ ቀላል ስለሆነ በእኔ ሞት ይዣቸዋለሁ። በቃ ስለዚህ ስጋ ቤት አትክፈቱ፣ በጾም ስጋ አትብሉ፣ መጠጥ አታብዙ። ከዛሬ ጀምሮ ስካር መቆም አለበት። እውነቴን እኮ ነው የምነግራችሁ ማለት ነው። ስንት ድሃ ጾሙን እያደረ እናንተ ትጠጣላችሁ። እንጀራና ውሃ ብቻ ጠጥታችሁ ይብቃችሁ በእውነቱ። እና ስካሩ ይቁም፣ ስራ ፈትነቱ ይቁም። አልገባችሁም እንጂ ቤተ ክርስቲያን ላይ የተቃጣውን መከራ እናንተ አታውቁ። እርስ በርስ ተደጋገፉበት። በቀን የምትጠጡትን 5 ጠርሙስ 10 ጠርሙስ አጠራቅሙና የዕለት እንጀራ አጥተው ሃይማኖታቸውን ለሚክዱ ወንድሞቻችሁ እህቶቻችሁ እስቲ ስጧቸው። እስቲ ለክርስቲያን ወንድማችሁ አበድሩትና ነግዶ ይለፍለት። ይሄንን ነገር መቼ ነው የምትረዱት? ቤተ ክርስቲያን እየጠፋች አይደለምን? ነገ መቆሚያ እስከምታጡ ነው የሚገባችሁ። እሳቱ እናንተ ላይ ሲነድ ነው የሚገባችሁ። ሞኝ ሰው ሰይፍ ከራሱ አንገት ላይ እስከሚያርፍ አይገባውም ይላል አንድ ጸሐፊ። ሞኝ እኮ ናቸው። ከራሳቸው አንገት ላይ እስከሚያርፍ ድረስ አትረዱትም ማለት ነው። ስለዚህ ከዛሬ ጀምሮ እየሰማችሁ ነው። አትጠጡ ብዬ አላወገዝኩም። መጥናችሁ 1 2 ጠጡ። ከዚያ በላይ ግን እንዳትጠጡ። እሺ እዚህ ስራ ዘርግታችሁ እንደዚያ ተጠጣላችሁ። አዝናለሁ። እስቲ ሌላውን እምነት ይሁን ያው ሌላው የእምነት ድርጅት ይሁን የትኛው ነው እዚያ ላይ በሙሉ እንደሚባለው የሚጠጣበት መጠጫው እንደሚባል በዚህ የለም ያቀብለኝ ጃምቦ ረንዴ ገርማችኋል። ነው ያን ጃምቦ ትጠጣላችሁ እናንተ ራሳችሁ ጃምቦ ሆናችኋል እኮ። ረንዴው ማምላክን ረንዴው ምን አይነት ስቃይ ነው! እቃ ነው የሆነ እኮ ሰውና ተነግሮ አይሰማ። በቃ ታረቅ እንዲ ጸልዩ እንዲ ንሳግው እንዲ ቁረብ እቃ ናችሁ ማለት ነው እናንተ ራሳችሁ እቃ። ስለዚህ መስተካከል አለበት። በቤተ ክርስቲያን ስካር የተፈቀደ ይመስል ስካር ለክርስቲያን የተፈቀደ ይመስል ምንነውን የሰጠን። ስለዚህ ወገኖች አምላከ ቅዱሳን ያስተካክላል። ሌሊትና ቀን የሌለበት ብርሃን፣ የማይፈራረቅ ብርሃን ማለት የማይፈራረቅ ብርሃን። ስለዚህ ጊዜ የማይወስነው ብርሃን ማለት እግዚአብሔር እውነተኛ ብርሃን የምንለው ክርስቶስን ለምን ይመስላችኋል ስላችሁ ደግሞ ቦታ የማይወስነው ብርሃን። እስኪ በሉ ምን አላችሁ? ቦታ የማይወስነው ብርሃን ባይውላችሁ። አዎ እስቲ አሁን ፀሐይ ሌላ አለች ይኸውላችሁ ቦታ አስቀራት ማለት ጋረዳት፣ አቅም አጣች። አሁን የፈለገ ብትል እኔ ላይ ማረፋችን ምን የመሰለ ጥላ ጋርደንባታል ማለት ቦታ ይወስናታል። እቤት ስንገባ ትቀራለች ማለት። ክርስቶስ ግን ጉድጓድ ውስጥ ሆኜ መሞቅ እችላለሁ። ጉድጓድ ውስጥ ወድቄም ክርስቶስ ያበራልኛል። ዘመድ ከማይደርስበት ቦታ እግዚአብሔር ይደርስላችኋል። ትናንትና ያከበርነው አንድ ትልቅ አባት አለ፣ ጎርጎርዮስ ዘአርማንያ። እስኪ በሉ ማን?
ጎርጎርዮስ ዘአርማንያን ንጉሱ ድርጣድስ የቅድስት አርሴማ ዘመድ ነው። እሱ ጎርጎርዮስ ዘአርማንያ አጎቷ ነው። ወሰደና ከጉድጓድ ውስጥ ጣለው። ሰው ሳይ አንዳንድ ጊዜ የሆነ ሰው ታስሮ ሆነ እንጃ አንዳንድ ሰው ነው የት እንደሄደ ሳይታወቅ ቀርቶ የሚያውቅ ሰው አለ። ማን እንደወሰደው ሳያውቅ እንኳን የት እንደኖረ የት እንደሞተ የማናውቃቸው ዘመዶቻችን ብዙ አሉ። ቀድሞም ዛሬ እንደው ድምሮ ሌሊት እገሌ ወሰዳቸው ሳይባሉ ወስደው የሚሄዱ። ለዚህ እኮ ነው ሰው ጸልይ ሲባል እምቢ አለ እንጂ ምን ይባላል? አላድነን ወባልሃነ እምኩሉ እኩይ ከክፉ ሁሉ አድነን እንጂ በሉ እስኪ። እንደዚህ ካላችሁ ከቀን ወራሪ ከሌሊት ሰባሪ አድነን ማለት ነው። የቀን ወራሪ ይልማ ይጥፋ ብሎ በአዋጅ ይዞ አገር የሚዘርፍ የሚገል ነው። የሌሊት ሰባሪ ደግሞ ሌሊት መጥቶ አፍኖ ዘመድ ሳያችሁ እንኳንስ ስጋችሁ እንኳንስ ነፍስና ስጋችሁ በቁሙ አጥንታችሁ ተፈልጎ እንዳይቀበር የትም ወስዶ አስረፍኖት ሳይገኝ ገሎ የሚያጠፋ ነው። አሁን ተመልከቱ። በዚህ ሰዓት ዘመድ ሳይ ቅዱስ ጎርጎርዮስን ወስዶ ከጉድጓድ ውስጥ ጣለው። እዚያ ጉድጓድ ሲጣል እግዚአብሔር ያየው ነበርና አንዲት ሴት ድንገት በዚያ ስታልፍ አየችው። እዚያ ውስጥ ጥሎ ምግብ የሚሰጠው የለም። እሷ ግን ተደብቃ አይታው ነበር። 15 ዓመት ከጉድጓድ ውስጥ ሲኖር ዘመድ አላየው፣ ማን አላየው። አንዲት ሴት ስታልፍ አይታው ስለነበረ ሌሊት እየሄደች ቁራሽ እንጀራ በከረጢት እየቋጠረች በገመድ እያቀበለችው 15 ዓመት በዚህ ሁኔታ ኖረ። ቦታ የማይወስነው ብርሃን የተባለ ይሄ ነው። ጎርጎርዮስ እያስተማረ ካስቸገረኝ አለና ጣዖት አምላኪው ንጉሥ እሱን ለመገላገል ምዕመናን ከሱ እየተሰበኩ ከሱ እየተባረኩ ሃይማኖት የሚያጸኑ ከሆነ እሱን የትም እጥለዋለሁ ሲል እግዚአብሔር ደግሞ እዚያ ውስጥ ደበቀው። ከዛሳ ያቺ ያበላቸው 15 ዓመት ከኖረ በኋላ የማይገለጥ የለም አላለም መድኃኒዓለም። ንጉሱ አበደና ምን ያደርጋ መስላችሁ? ምሳ በልቶ ምሳ አምጡ ይላል፣ ራት በልቶ ራት አምጡ ይላል፣ ጠጥቶ አጠጡኝ ይላል፣ ዝም ብሎ ለብሶ ልብሴን አምጡ ይላል። አይ ደስ እንደዚህ ያለ ልብስ ይሰውር እግዚአብሔር። አበደ። ኋላ ምን አለ መስላችሁ? እስቲ እንደው እናንተ እንደው አውሬዎች ባሉበት ዱር ወስደን እናዝናናው ብለው ወደ ዱር ሊዝናና ወስዶ ምን ይሆናል ደግሞ በዚሁ አሳማ ሆነ። ጅራት አውጥቶ ማለት ነው። አይደረስ ነው ጎበዝ። አንዳንድ ሰዎች የላችሁ ልትዝናኑ ወስጣችሁ አሳማ ሆናችሁ የምትመለሱ ማለት ነው። አንዳችሁ ውስጥ ማለት ሰው ሆናችሁ ወጣችሁ አውሬ ሆናችሁ የምትመለሱ ይሄ እኮ ነው ጎኖት ማለት። አሁን እዚህ ውስጥ አብዛኛው ሰው በዕለተ እሑድ እዚህ ቢጫውን በዘርግታችሁ ስትጠጡ ምትውሉ ይህ ሆዳምነት አይደለም? እውነቴን ነው። ለሆድ ምን ያህል መቸኮል ነውር እኮ ነው። ጾምን መጥላት፣ በጾም ጊዜ ስጋ ቤት ከፍታችሁ መብላት ተነግራችሁ አሰሙ። በጣም እኮ የሚያስቸግረው ሰው በጾሙ ስጋ ቤት አትክፈቱ፣ ስጋ አትብሉ። ኧረ ምን በጾሙ ስጋ ተበላላችሁ። ዛሬ የእናንተን ስጋ የሚቆራረጥ ጦርነት መጣ፣ ሰይፍ መጣ። ተነግሮ አለመስማትን የመሰለ ችግር አለን። እኔ እንግዲህ እዚህ ነግሬያቸዋለሁ። መከልከልም ስልጣኔ ነው። አልገጽታችሁም ግን ስለምታሳዝኑ። ግን የምነግራችሁ ነገር ከዛሬ ጀምሮ በማርያም አለላችሁ በእግዚአብሔር አላችሁ። ያ ግዝት እንዳይሆንባችሁ እኔ ቀላል ስለሆነ በእኔ ሞት ይዣችኋለሁ። በቃ ስለዚህ ስጋ ቤት አትክፈቱ፣ በጾም ስጋ አትብሉ፣ መጠጥ አታብዙ። ከዛሬ ጀምሮ ስካር መቆም አለበት። እውነቴን እኮ ነው የምነግራችሁ ማለት ነው። ስንት ድሃ ጾሙን እያደረ እናንተ ትጠጣላችሁ። እንጀራና ውሃ ብቻ ጠጥታችሁ ይብቃችሁ በእውነቱ። እና ስካሩ ይቁም፣ ስራ ፈትነቱ ይቁም። አልገባችሁም እንጂ ቤተ ክርስቲያን ላይ የተቃጣውን መከራ እናንተ አታውቁ። እርስ በርስ ተደጋገፉበት። በቀን የምትጠጡትን 5 ጠርሙስ 10 ጠርሙስ አጠራቅሙና የዕለት እንጀራ አጥተው ሃይማኖታቸውን ለሚክዱ ወንድሞቻችሁ እህቶቻችሁ እስቲ ስጧቸው። እስቲ ለክርስቲያን ወንድማችሁ አበድሩትና ነግዶ ይለፍለት። ይሄንን ነገር መቼ ነው የምትረዱት? ቤተ ክርስቲያን እየጠፋች አይደለምን? ነገ መቆሚያ እስከምታጡ ነው የሚገባችሁ። እሳቱ እናንተ ላይ ሲነድ ነው የሚገባችሁ።
ሞኝ ሰው ሰይፍ ከራሱ አንገት ላይ እስከሚያርፍ አይገባውም ይላል አንድ ጸሐፊ። ሞኝ እኮ ናቸው። ከራሳቸው አንገት ላይ እስከሚያርፍ ድረስ አትረዱትም ማለት። ስለዚህ ከዛሬ ጀምሮ እየሰማችሁ ነው። አትጠጡ ብዬ አላወገዝኩም። አትጠጡ ብዬ አላወገዝኩም። መጥናችሁ 1 2 ጠጡ። ከዚያ በላይ ግን እንዳትጠጡ። እሺ እሺ። እንዲሁ ስራ ዘርግታችሁ እንደዚያ ትጠጣላችሁ። አዝናለሁ። እስቲ ሌላውን እምነት ይንስት፣ ያው ሌላው የእምነት ድርጅት ይንስት። የትኛው ነው እዚያ ላይ በሙሉ እንደሚባለው የሚጠጣበት መጠጫው እንደሚባል በዚህ የለም ያቀብለኝ ጃምቦ። ረንዲ ይገርማችኋል። ምንውነቱ ያን ጃምቦ ትጠጣላችሁ እናንተ ራሳችሁ ጃምቦ ሆናችኋል እኮ። የረንዲው ማምላክን የረንዲው ምን አይነት ስቃይ ነው! እቃ ነው የሆነ እኮ ሰውና ተነግሮ አይሰማ። በቃ ታረቅ እምቢ፣ ጸልዩ እምቢ፣ ንስሐ ግቡ እምቢ፣ ቁረብ እቃ ናችሁ ማለት ነው እናንተ ራሳችሁ እቃ። ስለዚህ መስተካከል አለበት። በቤተ ክርስቲያን ስካር የተፈቀደ ይመስል፣ ስካር ለክርስቲያን የተፈቀደ ይመስል ማን ነው ይህንን የሰጠን? ስለዚህ ወገኖቼ አምላከ ቅዱሳን ያስተካክላል። ይሄ ሰውዬ ዙሮ ሲመጣ የሆነ አላ እህቱ ኧረ ፈጣሪ ይቅር በለው እያለች ስታለቅስ እግዚአብሔር ራእይ አሳያል። ምን አለ መሰላችሁ? ጉድጓድ ውስጥ የተጣለው ጎርጎርዮስ ካልመጣ ወንድምሽ አይድንም ማለት እውነተኛው ብርሃን የተባለ ይሆን። ዘመን አልፎ ከ15 ዓመት ጉድጓድ የጉድጓድ ቆይታ በኋላ ከዛ ምን አለው? ንጉሱ አበደና አይምሮውን ሲያጣ የጣልከው ጎርጎርዮስ ካልተነሳ አትድንም አለ። ወጣ። ጎርጎርዮስን አውጥተው ልብሰ ክህነቱን አልብሰው በፈረስ ጭነው እልል እየተባለለት ካህናት ማይጠንት ይዘው ወንጌል ወርቅ ይዘው መስቀል ዘወርቅ ይዘው እየመሩ ሲመጡ ከዚያ በኋላ ምን አለ መሰላችሁ? ድርጣድስ አውሬ ሆኖ ንጉሱ ከታች ጎርጎርዮስ በፈረስ። ለሁሉም የብርሃን ጊዜ ያለው ለእናንተም ብርሃን ያወጣላችሁ። ስለዚህ ቦታ የማይወስነው ብርሃን ክርስቶስ ሂዶ ከጉድጓድ ውስጥ ፈልጎ አብርቶ ወዳጁ ጎርጎርዮስን ነፃ አወጣው። ሁላችሁንም ካላችሁበት የጨለማ ጉድጓድ ያወጣችሁ መድኃኒዓለም አወጣና መጣው። ንጉሱን ምን አለው? በጌታዬ በኢየሱስ ክርስቶስ ታምናለህ አለው። አውሬው ነው አልኮ አንገቱን ነቅነቅ ሲያረግ አውሬነቱን ጎፈወሰው። እንዳይኮራ ግን እግሩ አካባቢ ሰኮናውን ያሳማ ከዚያ በላይ ያለውን የሰው አደረገው። ሁላችሁንም ከአውሬነታችን ይፈውሳል። ስለዚህ ክርስቶስ ቦታ የማይወስነው ብርሃን። የትም ቦታ ብትሄዱ አትፍሩ፣ አትደንግጡ። ቆላ ሀገር ስራ ብትቀጠሩ ተሰዳችሁ ብትሄዱ ቆላውም የእግዚአብሔር ነው። ውርጭ ሀገር ብትሄዱ ውርጩም የእግዚአብሔር ነው። ቤተ ክርስቲያን በሌለበት ሀገር ስራ ቢገጥማችሁ መያም የእግዚአብሔር ነው። አይዟችሁ፣ እግዚአብሔር የትም ቦታ ብርሃን ነው። ለእግዚአብሔር ምድር ዓለምን ሁሉም ላይ ነብሩ ውስጤታ በዓለም ያለው ሁሉ የእግዚአብሔር ገንዘብ ነው። ይህ ሀገር የሰይጣን ነው፣ ይህ ሀገር የእግዚአብሔር ነው አይባልም። በየትም ቦታ እግዚአብሔር አለ። የክርስቶስ ብርሃን የትም ያበራል። እናንተ የትም የክርስቶስ ከሆናችሁ ክርስቶስ የትም ያበራል። ሌሊትም ቀንም ያበራል፣ ሌሊትም ቀንም ያበራል። በየቦታው ሁሉ የሚያበራ ብርሃን ነው ኢየሱስ ክርስቶስ። ስለዚህ ምን ይባላል? የማይጠፋ ብርሃን፣ የማይወሰን ብርሃን። እስኪ ሁላችሁ እውነተኛው ብርሃን በሉ በሉ እንጂ ምን ብርሃን አላችሁ? እውነተኛው ብርሃን ማን ነው? አቤት እግዚአብሔር ነው። ሌላው ብርሃን ይጠፋል። እነዚህ ብርሃናት ሁሉ በዓለም መጨረሻ ይጠፋሉ። ፀሐይም ትጨልማለች፣ ጨረቃም ትጨልማለች፣ ከዋክብትም ይረግፋሉ። ክርስቶስ ግን የዘላለም ብርሃን ነው። ወቦቱ ብርሃን ዘይጠፍ፣ የማይጠፋ ብርሃን አለው አይደል? ዲያቆኑ ቅድም የማይጠፋ ብርሃን አለው ምን ማለት ነው? ዘላለማዊ ሕይወት ነው። ሞት የማይለውጠው ብርሃን ማለት። አሁን ፀሐይ ኢትዮጵያ አለች፣ አሜሪካ የለችም። አሁን ጨለማ ወይም ሌላ ቦታ የለችም። ክርስቶስ ግን አሜሪካም አለ እዚህም አለ። ቦታ የማይወስነው ሰው ለተወሰነ ጊዜ ብርሃን ይሰጣል፣ የሚጨልምበት ጊዜ አለው። ክርስቶስ ግን በሞት የማይለወጥ ብርሃን በሉ። ምን የማይለወጥ? በሞት የማይለወጥ
ብዙ የበሉ ሰዎች ተለውጠዋል። እንኳን የመብሉ ሽታ የነሱ መዓዛም ተለውጧል። በመቃብር ብዙ የለበሱ ሰዎች ተለውጠዋል። ብዙ የነገሱ ሰዎች ተለውጠዋል። ክርስቶስ ግን የማይለወጥ ብርሃን፣ የማይጠፋ ብርሃን፣ ሞት የሌለበት ብርሃን፣ ሕማም የሌለበት መድኃኒት፣ ሞት የሌለበት ሕይወት፣ ድህነት የሌለበት ባለጸጋ፣ እርቃን የሌለበት ልብስ ማን ነው? እርሱ የማይሻር ንጉሥ ማን? እርሱ ክርስቶስ ነው። ክርስቶስ የማይጠፋ ብርሃናችን ነው፣ ሕይወታችን ነው፣ ትንሣኤያችን ነው። እመኑት፣ ስሙን ጥሩት። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርቅ ዘውስተ ሰማይ ወዘውስተ ምድር ወዘታሕቲ ያለ ምድር። በሰማይ ያለ በምድር ያለ ከምድር በታች ያለ ፍጥረት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። እውነቴን ልንገራችሁ ምዕመናን፣ አውሬ ቢገጥማችሁ፣ አጋንንት ቢገጥማችሁ፣ ዘንዶ ቢገጥማችሁ፣ ውሃ ቢሞላባችሁ፣ መኪና ቢሰበርባችሁ፣ መርከብ ቢሰነጠቅባችሁ፣ ከአውሮፕላን ብትወድቁ፣ ገመድ ቢበጠስባችሁ ክርስቶስ የሚል ስም ጥሩ። እስቲ ክርስቶስ በሉ። ይሄ ስም ብርሃን ይሆናችኋል። የኢየሱስ ክርስቶስን ስም እንደ መጥራት ያለ ብርሃን የለም በዚህ ምድር ላይ። ኢየሱስ ክርስቶስ። ሁላችሁም ሲጨንቃችሁ እንዲበሉ እግዚኦ አምላኬ ኢየሱስ ክርስቶስ ወይም እንዲበሉ በአማርኛ ለእናንተ አቅም የሚሆን ጌታዬ ኢየሱስ ክርስቶስ ወይ ማረኝ በሉላችሁ። ድገሙት። ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ጨምሩ። ሌላ ጸሎት ለመጸለይ አቅም ቃታችሁ ምንድነው የምትሏል? ጌታዬ ኢየሱስ ክርስቶስ ወይ። አሁን ስንደነግጥ ትልቅ ጸሎት ለመጸለይ አቅም እናጣለን። ልባችን ይሸበራል፣ ትጥቃችን ይፈታል፣ አንደበታችን ይታሰራል። የዚህን ጊዜ ምን እንበል? በሉ በአንድ ድምፅላችሁ ጨምሩ። ድምፅ ጨምሩ። በጨምሩ። ጌታዬ ኢየሱስ ክርስቶስ ሆይ በሉ፣ ማረኝ በሉ። እንደዚህ ስትሉ ምንም አይነት መከራ ይቆምላል። ምንም አይነት መከራ። ሴቶችም ምጥ ሲይዛችሁ እንዲያበሉ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ቀጥሎ ደግሞ ስለ ድንግል ማርያም ብለህ ማረኝ በሉ እንጂ ስለ ድንግል ማርያም ብለህ ማረኝ በሉ። ይሄ ስም ብርሃን ነው። አካሉ ብርሃን ነው። ስሙ ብርሃን ነው። ስጋው ብርሃን ነው። ደሙ ብርሃን ነው። የእሱ አካሉ ተዋሕዶ ሁሉ ብርሃን ነው። ሃይማኖቱ ብርሃን ነው። ወንጌሉ ብርሃን ነው። ቤተ ክርስቲያኑ ብሪት ናት። እናቱ ብርሃን ናት፣ ብሪት ናት። ነቢያቱ የእሱ ነቢያት ብርሃን ናቸው። የእሱ ሐዋርያት ብርሃን ናቸው። የእሱ ቃል ብርሃን ነው። የእሱ መላእክት ብርሃን ናቸው። የእሱ ካህናት ብርሃን ናቸው። የእሱ ዲያቆናት ብርሃን ናቸው። የእሱ መነኮሳት ብርሃን ናቸው። የእሱ ምዕመናንም ብርሃን ናቸው። የብርሃን ልጆች ያደረገን እግዚአብሔር የተመሰገነ ይሁን። ሁላችሁም የማን ልጆች ናችሁ? አንድ ጊዜ የብርሃን ልጆች በሉ። የማን ልጆች ናችሁ? የብርሃን ልጅ ምንድን ነው? ቆይ አንድ ነገር ጠይቃችሁ። የሰው ልጅ ምንድን ነው? በሉ ሰው በሉ እንጂ። የዛፍ ልጅ፣ የአውሬ ልጅ፣ የበግ ልጅ፣ የከብት ልጅ፣ የፍየል ልጅ፣ የብርሃን ልጅ ሁላችን ፈጣሪያችን ክርስቶስ ብርሃን ስለሆነ እኛ የማን ልጆች ነን? በዚህ ደስ ሊላችሁ ይገባል። እውነቴን ነው የምነግራችሁ። ሁላችንም የብርሃን ልጆች ነን። ይሄ ደስ ሊላችሁ ይገባል። እናት አባቶቻችን በሞት ይለወጣሉ። ክርስቶስ ግን የማይጠፋ ብርሃን ነው። አንድ ባይታዊ በበረሃ እያለ አንድ ሰው እንደወንድ ሂዶ እንዲህ አለው፣ አንተ አባትህ እኮ ሞተ አለው። ከኋላዬ ወግድ፣ ስለምን ተሰድብኛለህ? የኔ አባት አይሞትም ማለት። የኔ አባት ምን አይልም ማለት? ማን ማለቱ ነው? ክርስቶስ ነው። የማይጠፋው ብርሃን ኢየሱስ ክርስቶስ ለሁላችንም ያብራልን። ይበቃናል። ማታ ብንማር ይሻላል። ወስብሐት ለእግዚአብሔር። ለሁላችሁም ብርሃኑን ያድላችሁ። ኦርቶዶክሳውያን እግዚአብሔር የሚፈልገው ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው። ወገኖቼ ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም። የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው። ኦርቶዶክሳውያን ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን
እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን። እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን። በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ ወገኖቼ። ደግሞ አለው ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን፣ እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። አልጋ ላይም ወድቀህ ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱም ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችሁ። ያችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ተዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ። ፍርድ ትፈልጋለች። ዳኛው አልፈርድ አላት ወገኖቼ። ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አለ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጭካኔ ልብ ለመግለጽ እንጂ እሱ ደግና ሩሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት። የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል። ከጎደላችሁ ይሰፍርላችኋል። እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር በፍቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ ያለን ኦርቶዶክሳውያን? ለዚህ